ሰላም ውድ የቻናላችን ተከታታዮች በዛሬው ቪዲዮአችን በአማራ ክልል የተሰማውን አዲስ ክስተት ይዘናችሁ ቀርበናል። በአማራ ክልል በሰሜን ሸዋ ዞን በጣርማበር ወረዳ በሚገኝ አንድ ቀበሌ አንዲት በቅሎ ሞሎዳን የወረዳው መንግስት ኮሙኒኬሽን ጽፈት ቤት አስታውቋል። ጽፈት ቤቱ እንዳስታወቀው የበቅሎዋ ባለቤት አቶ ሙላቱ ኃይለ ሚካኤል በቅሎዋን በ2009 ዓ.ም በመግዛት ሲገለገሉባት እንደቆዩና ግቷ ሲጨምር ህመም መስሏቸው እንደነበር ተናግረዋል። መጋቢት 21 ቀን ከሌሊቱ 8 ሰዓት አካባቢ በቅሎዋ ሞሎዳንም ተናግረዋል። ሁኔታው አዲስ እንደሆነባቸው የገለጹት አቶ ሙላቱ የዚህ አይነት ክስተት ታይቶ እንደማይታወቅና በአሁኑ ሰዓት እናትና ልጅ በጥሩ ሁኔታ ላይ እንደሚገኙ ተናግረዋል። የቀበሌ ዋና አስተዳዳሪ አቶ መረር ተክለሃይማኖት በበኩላቸው በቅሎዋ ቀደም ሲል የእርሳቸው እንደነበረችና እንደሸጧት ገልጸው ሁኔታው አዲስ መሆኑንና በቅሎ አትወልድም የሚለውን የሚሽር መሆኑን ተናግረዋል። የኢትዮጵያ ፕሬስ ድርጅት በጫንጮ ወረዳ የእንስሳት ጤና ባለሙያ የሆኑትን አቶ ግርማ ጅሬናን ይህ ነገር እንደምን ሆነ ሲል በስልክ አነጋግሯቸዋል። አቶ ግርማ ጅሬና በሳይንስ በኩል ይህ ክስተት ሊያጋጥም ይችላል የሚል መላምት እንደሌለና በቅሎ ያላት ክሮሞዞም ነጠላ በመሆኑ መውለድ የምትችልበት አጋጣሚ አለመኖሩን ይናገራሉ። ይህም ለሳይንሱም አዲስ ክስተት ነው ብለዋል። ከዚህ በፊት በግንቦት 2009 ዓ.ም በደቡብ ወሎ ዞን ከለላ ወረዳ ማርቆስ ቀበሌ አንዲት በቅሎ ፈረስ መውለዷን የሚታወስ ነው። እስከመጨረሻው ስለተከታተላችሁ እናመሰግናለን። ቪዲዮአችን ከተመቻችሁ ላይክ እና ሼር ማድረግ እንዳትረሱ፣ እንዲሁም አስተያየት ካለዎት ኮሜንት ጻፉ።